ድንገታዊ ጩኸት አስፈላጊ ነው። እዚህ ጋር ስለ ድንገታዊ ጩኸት ስንናገር ማርቆስ ምዕራፍ 10 ቁጥር 18 ላይ ብዙዎችም ዝም እንዲል ገሰጹት ይላል። አይታችን እንደሆነ የጠሚዎስ ልጅ በርጠለሚዎስ ክርስቶስ ኢየሱስ በዛ እንዲያልፍ አውቆ ጮኸ ይላል። ያለፈበት ምክንያት በምን ምክንያት ነው? በርጠለሚዎስ እኮ በዛ ስፍራ ላይ የተቀመጠው በመንገድ ዳር ነው ሊለምን የተቀመጠው። ዓላማው ልመና ነው። በዛ ስፍራ ላይ የዕለትም ሆነ የጊዜያዊም ሆነ ለረጅም ጊዜ የመለመን ልምድ ያለው ሰው ነው። ሊለምን የተቀመጠው፣ ሊጠይቅ ነው የተቀመጠው፣ ሊማጸን ነው የተቀመጠው። ነገር ግን በዛ ስፍራ ጋር ኢየሱስ ክርስቶስ በዚህ አልፋል የሚል ድምጽ በሰማ ጊዜ፣ የሕዝብ ጫጫታ በሰማ ጊዜ ከልመና ይልቅ መልካምን ነገር የሚያደርገው የእግዚአብሔር መለኮታዊ ሐሳብ ስለሆነ መልካምን ነገር የሚያደርገው ለዚህ ሰው አንድ ነገር አለ። የክርስቶስ ኢየሱስን ዝና የሚያክሰው ነው። የክርስቶስ ኢየሱስን ንግግር፣ የክርስቶስ ኢየሱስን ታሪክ፣ የክርስቶስ ኢየሱስን ከአባቶቹ የተማረ ነው እንደሚመጣ የተረዳ ሰው እንደሆነ በዚህ እናውቃለን። ምክንያቱም የጠየቀው ጥያቄ የምህረት ጥያቄ ነው። የመጀመሪያ ቀኑ ነው። ክርስቶስ ኢየሱስ ወደ በርጠለሚዎስ የመጣው በምንድን ነው ብለን ብንል በዓላማ ነው። በአጀንዳ ነው የመጣው። ክርስቶስ ኢየሱስ በፊት ለፊቱ ባለው መንገድ ላይ ተጉዞ ነው የመጣው፣ በመንገድ ላይ ለቆመው። ነገር ግን ለዚህ ሰው ድንገተኛ ቢሆንም ብድግ አለና ድንገት ይሄ የክርስቶስ ኢየሱስ ማንነት አያልፈኝም ብሎ በክርስቶስ ኢየሱስ ፊት ሕዝብ እየተጋፋ ብድግ አለና ድንገት እየጮኸ የዳዊት ልጅ ማረኝ፣ የዳዊት ልጅ ማረን፣ የዳዊት ልጅ ማረን እያለ አብዝቶ ጮኸ ነው የሚለው። እንደዚህ ላለው ዛሬ በናዝሬቱ በኢየሱስ ስም በእግዚአብሔር ፊት አብዝቶ መጮህ ይሁንልን። አንድ ሰው አሜን ይላል። ዛሬ በኢየሱስ ስም የተማረከው ጩኸታችን እንዲመለስ፣ የተወሰደው ጩኸታችን እንዲመለስ አብዝተን መጮህ በእግዚአብሔር ፊት፣ አብዝተን መጮህ በቤተ ክርስቲያን፣ አብዝቶ መጮህ በትውልድ መሃል፣ አብዝቶ መጮህ በነገስታት ግቢ፣ አብዝቶ መጮህ ወደ እግዚአብሔር አብዝቶ መጮህ ለዘላለም ይሁንልን። አሜን። ይሄ ነው የሚያስፈልገው ወገኖቼ። አብዝቶ መጮህ፣ አብዝቶ ጮኸ ይላል። በርጠለሚዎስ ዝም ብሎ አልጮህም። አብዝቶ በጮኸ ጊዜ ኢየሱስም ቆመ ነው የሚለው። ወደ እርሱም ጠራው፣ አምጡት ብሎ ወደ እሱ አቀረበው። በዛን ጊዜ ምን እንደሚያስፈልግ ጠየቀው። የዘላለም ጥያቄ ነው የጠየቀው። የዘላለም መልስ ነው ያገኘው። የዘላለም ንግግር ነው፣ የዘላለም ማንነት ነው። ኮንቨርሴሽን እርስ በርሳቸው የተነጋገሩት ክርስቶስ ምን አደረግልህ ትወዳለህ አይዘን። የጥያቄው ሁሉን የሚፈታ እይታ ነው። እይታ ከማጣቱ ነው በመንገድ ዳር ለማኝ የሆነው። ለማኝነቱን የሚያሳግሰው በአንድ ነገር ብቻ ነው፣ ከኢየሱስ ጋር በመገናኘት ወደ ኢየሱስ መጮህ፣ እሱ እንዳያልፍ ማድረግ። ይህ መንፈስ በኢየሱስ ስም ዛሬ በምድራችንና በትውልድ መካከል ይሁንልን። አስመለሰ፣ ምርኮውን አስመለሰ፣ ጤንነቱን አስመለሰ፣ አይኑን አስመለሰ። ይሄንን ያደረገበት ነገር ምንድነው ብለን ስንል ጩኸት ነው። ወደ ኢየሱስ የጮኸበት ጩኸት ነው። ዛሬ አንድ ነገር ላለው በናዝሬቱ በኢየሱስ ስም ጩኸታችን ዛሬ ይሰማ። ኖ አሉት፣ ዝም በል አሉት፣ ገሰጹት ነው የሚለው። ግሰጻ ከቁጣ ጋር ነው። ግሰጻ ንዴትም የተቀጣጠለበት ወይንም ቅናትም የተቀጣጠለበት በኃይል የምንናገረው ንግግር ነው። ይሄ ቀላል አይደለም፣ በጣም ከባድ ነው። ገሰጹት፣ ከለከሉት ነው የሚለው። ጣልቃ ገቡ፣ በመሃል ገቡ። በሚጮው ጩኸትና በበርጠለሚዎስ መካከል ጣልቃ ገቡ። በሚጮውና በክርስቶስ ኢየሱስ መካከል ኖ የሚል ድምጽ መጣ። ዛሬ ላይ ጸልያለሁ በናዝሬቱ በኢየሱስ ስም እኖ የሚከለክል እጅ በናዝሬቱ በኢየሱስ ስም ከነና ከናንተ ላይ የተመታ ይሁን። የተመታ ይሁን። ሁለተኛው ጩኸት ኢየሱስ እንዲያይልህ ጩህ፣ ኢየሱስ እንዲመለከትህ ጩህ፣ ኢየሱስ እንዲሰማህ ጩህ፣ ኢየሱስ ሐሳቡን ወደ አንተ እንዲያደርግ ጩህ። ኢየሱስን እንድታገኝ፣ ኢየሱስን እንደገና እንደ አዲስ ልጅ እንድትሆን አይደለም፣ በልጅነትህ አሳየው። ሊያይን የምትፈልግበት ነገር ላይ አሳየው፣ አሳዩት ወገኖቼ። ይህንንም ሉቃስ ምዕራፍ 9:38 ላይ እንደዚህ ይላል፣ እነሆም ከሕዝቡ አንድ ሰው እንዲህ እያለ ጮኸ፣ መምህር ሆይ ለእኔ አንድ ልጅ ነውና ልጄን እንድታይልኝ እለምንሃለሁ አለው። ልጄን እንድታይልኝ፣ አንድ ልጅ ነው ያለኝ፣ አንድ ነው እሱን እንድታይልኝ ፈልጋለሁ አለ። ያለበትን ሁኔታ እንድታይልኝ ፈልጋለሁ።
በልጄ ሕይወት ውስጥ ያለው ችግር እንድታይልኝ እፈልጋለሁ ብሎ ጮኸ። የጮኸቱ አጫዋይ የልጁ ችግር ነው። አንድ ያለው ልጅ ከመበላሸቱ በፊት አንድ ያለው ነገር ከመጥፋቱ በፊት ኢየሱስ ክርስቶስ እንዲያይለት እይልኝ ብሎ ለመነው። እይልኝ ብሎ ምን አለው? ለመነው። እይልኝ ብሎ ምን አለው? ለመነው። የጮኸውን ጩኸት ወደ መምህር ወይም ወደ ኢየሱስ ክርስቶስ ስለሆነ ለኔ አንድ ነውና ልጅ አንድ ነውና ወገኖቼ አንድ ነውና በምትሉት እየሞተ እየደከመ እየጠፋ እየታመመ ያለ ነገር አለ። ጩኸትን የሚሰማ አምላክ ይሰማሃል። አሜን። ጩህ፣ ወደ እግዚአብሔር ጩህ፣ ወደ ታላቁ ኃያሉ ጌታ ጩህ። እይልኝ በለው፣ መከራህን እይልኝ በለው፣ ችግርህን እይልኝ በለው። ጩኸትን ይሰማል። ኢየሱስን የሚያቆመው ጩኸት ነው። የሰው ጩኸት አያስደስተው። ኢየሱስ ክርስቶስ የበርጠለሜዎስ ጩኸት እንዳላስደሰተው ሁሉ የዚህም ከህዝቡ መካከል ተገንጥሎ ወጣና ልጄ አንድ ነው ያለኝ፣ ዛሬ አንድ ነው ያለኝ ብለህ እየሞተብህ ያለ ነገር አለ፣ እየጠወለገ ያለ ነገር አለ፣ ተስፋ እያስቆረጠ ያለ ነገር አለ። ዛሬ በኢየሱስ ስም ለእኔና ለእናንተ መጮህ ይሆንልን። አዎ መጮህ ይሆንልን ወገኖቼ። ጩኸት አስፈላጊ ነገር ነው። ስለዚህ ይልኝ አለው። የልጄን ታሪክ የልጄን ሁኔታ ይልኝ አለው። ዛሬ ይልኝ ብለን የምንለው ነገር አለ። ይልኝ ብለን የምንለው በር አለ። ይልኝ ብለን የምንለው ህመም አለ። ይልኝ ብለን የምንለው ትኩሳት አለ። ይልኝ ብለን መጮህ በክርስቶስ ኢየሱስ ፊት ተሰሚነትን ይሰጣል። አሜን አሜን። ስለዚህ እግዚአብሔር አምላክ ወገኖቼ ይልኝ ብሎ ሰው ስለ ልጁ ይልኝ አለ። ዛሬም እኮ ወገኖቼ ይልኝ ልንለው ይገባናል። ኢየሱስ ክርስቶስ ያያል። ሲፈጥረን እኮ አይን የሰጠን እኮ አይን ሳይኖረው አይደለም። ዛሬ እኮ ብዙዎች እኮ የእስራኤል ህዝቦች ከጥንት ጀምሮ በእግዚአብሔር ፊት ሆነው እያሉ የእግዚአብሔርን መለኮታዊ ሐሳብ ሳይረዱ ቀርተው ጣዖትን አይን ያለው የሚመስል የማያይ ያመልኩ ነበረ ወገኖቼ። ስለዚህ ይሄ ሰው ይልኝ ብሎ ጮኸ፣ ለመነው። ኢየሱስም ቆመለት። ልክ ለበርጠለሜዎስ ልጅ ለበርጠለሜዎስ እንደቆመ በህዝቡ መካከል ወጥቶ ይልኝ ብሎ የጮኸውን ብላቴና ኢየሱስ ሰማው። ሃሎ ምን አለው? ሰማው። ኢየሱስን እንዲያይልህ ያለብን ችግር እንዲረዳልን ልትጮህ ይገባል። የተያዘው ምርኮ ጩኸት ነው። የቤተ ክርስቲያን ጉልበት የተበላው ጩኸት ነው። ዛሬ የእግዚአብሔር ቤት እንደ ቀድሞ አልሆነ ያለው ጩኸት ጠፍቶ ነው። ጠላት የሚያናፋበት ጩኸት ጠፍቶ ነው። አጋንንት በሕዝብ መካከል ሆኖ የሚያመልከው ጩኸት ጠፍቶ ነው። ጩኸት ጠፍቶ ነው። ዛሬ ብንጮህ በጠላት ሐሳብና በአጋንንታዊ ማንነት ትውልድ አይሰቃይም። ምድር ራሷ ሽባን እንኳን ያልሰጠችው ለምንድን ነው ብለን ስንል የሚያረክስ እንጂ የሚጮህ ትውልድ ስለጠፋ ነው። ካህናት ጉልበት አጥቷል። ፓስተሩ ጉልበት አጥቷል። ሐዋርያው ጉልበት አጥቷል። እያንዳንዱ ይልኝ ብሎ ለእግዚአብሔር ለትውልድ የሚያሳይ ጣልቃ ገብቶ የሚያስረክብ ጩኸት የሚጮህ የለም። ሁሉ ሽባ ሆኖ ተሳስሯል። ዛሬ በኢየሱስ ስም እጸልያለሁ፣ ጩኸታችን ይፈታ። አንድ ሰው አሜን ይላል። አዎ ጩኸት ሊፈታ፣ አንደበታችን ሊፈታ፣ ህልውናችን ሊፈታ ይገባል። ከህዝቡ መካከል ወጥቶ ነው ክርስቶስ ኢየሱስን መምህር ሆይ አለው። መምህር ሆይ ብሎ ሲጠይቀው እናያለን። አንድ ልጅ አለኝና መተህ እይልኝ አለው። ይህንን ጩኸት ኢየሱስ አላለፈውም ወገኖቼ። ይህ ጩኸት ኢየሱስ መጣ፣ እንዲያይለት አመጣው። ችግሩን እንዲረዳ መጣለት። ፍላጎቱን እንዲፈጽምለት መጣለት። ፈውሱ እንዲፈጥንለት መጣለት። ፈውስ የሚፈጥነው በጩኸት ነው። የእምነት ጩኸት ስትጮህ ነው። እነኚህ ሰዎች በእምነት ጩኸት ነው ነገራቸውን ያስለቀቁት። በእምነት ጩኸት ነው የራሳቸውን ምርኮ ያስመለሱት። ምርኮ ዝም ብሎ አይመለስም። ዛሬ ላይ
ምርኮ የተወሰደበትን መንፈስ እንመለከት ከባድ ነው። ሶስተኛው በሞተው ነገር ላይ ጮህ። ሊሞት በቀረበው ነገር ላይ ጮህ። የሚሞት በሚመስል ነገር ላይ ጮህ። ደዝባው በጠፋው ነገር ላይ ጮህ። ጮህ። ጩኸት ያዋጣል። ጩኸት የሞተን ነገር ይቀሰቅሳል። ጩኸት ሬሳን ያስነሳል። አይደለም በህይወት ያለውን ጩኸት ለውጥ ያለው ማንነትን ያመጣል ወገኖቼ። ጩኸት ማለት ቀላል ነገር አይደለም። ወደ እግዚአብሔር የምንጮኸው ጩኸት ቀላል አይደለም። ኤልያስ ከባዕል አምላኮች ጋር ሊወራረድ በቀርሜሎስ ተራራ ላይ ተገኘ። የራሳቸውን ጥጃ ቆራርጠው ካቀረቡ በኋላ ጮሁ፣ ቧጠጡ፣ ፊታቸውን ደረታቸውን መቱ፣ ጮሁ፣ አልተሰሙም። የሚሰማ አምላክ የኔና የናንተ አምላክ ነው። መጮህ ይሁንልን። አንድ ሰው አሜን ይላል። መጮህ ይሁንልን። እግዚአብሔር አምላክ ትልቅ ነው። ስለዚህ ዮሐንስ 11 ከ42 እስከ 43 ያለውን በደንብ አንብቡትና ሁልጊዜ እንድትሰማኝ አውቃለሁ አለ። የአልዓዛርን ሞት ሰምቶ ከመጣ በኋላ ከዛ በፊት ያለውን ታሪክ ታውቃላችሁ። ይህ የእግዚአብሔር ልጅ ሊገለጥበት እንጂ ለሞት አይደለም ብሎ ቃልን ላከ። ቃሉን ተቀብለው አልተገበሩትም። ይሁን ለማንኛውም ግን አልዓዛር አረፈ፣ ሞተ። ከሞተም 4 ቀኑ ነው። የሚመስል ነገር አይደለም። የሚሆን ነገር አይደለም። የሚሆን ነገር አይደለም። ኢየሱስ ክርስቶስም ነገር ግን አንተ እንደላከኝ ያምኑ ዘንድ አለ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገር አለ። ይህንንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጪ ና ብሎ ጮኸ ነው የሚለው። ወደ ውጪ ና ብሎ ጮኸ። እያችሁ ወደ ውጪ ና ብሎ ሲጮህ ሬሳው ድምፅ ሰማ። ሃሎ የጮታቸውን ድምፅ የሚሰማ በመለኮታዊ ማንነት የተገለጠው የእግዚአብሔር ልጅ ኢየሱስ በመካከል ባለው ነገር ላይ በሚሰማው ነገር ላይ ስለሞተ ነገር ስለሚያውቅ የሞትን ነገር ስለማይፈልግ የሞተ ነገራችሁ ይነሳል። አሜን። ጩኸት እስቲ ጮሃለሁ በሉ። እስቲ ጮሃለሁ በሉ። አዎ ጩኸት። ስለዚህ አልዓዛር ሞቷል። የአልዓዛር ነገር ተስፋ የሚያስቆርጥ ነገር ነው፣ የሚያስቀጥል ነገር አይደለም። የአልዓዛርን ነገር ያየ የክርስቶስ ኢየሱስ ወዳጅ የሆነ ቤተሰባዊ አቀራረብ ያላቸው አልመጣም፣ አልደረሰም። ጤና ወይንም በታመመ ጊዜ በሞተ ጊዜ ነው የመጣው። እኔና እናንተ ግን በታመመው ነገር ላይ ምን ያህል ስልጣን አለን? በሞተው ነገር ላይ ስልጣን ካለ በታመመው ላይ ገና በጅማሬ ገና እየተጀመረ ባለው ነገር ላይ ልንጮህ ይገባናል። ስለዚህ መጮህ እንድንችል መጮህ ኃይልን እንድናገኝ በእግዚአብሔር መንፈስ ሆነን ወደ እግዚአብሔር የጮህነው ጩኸት ይሰማ ዘንድ ልናምን ይገባናል። ለዚህ ነው አባት ሆይ እንደምትሰማኝ አውቃለሁ አለ። አንተ የምትሰማ አምላክ ነህ። አንተ ምን የምትል አምላክ ነህ? የምትሰማ አምላክ ነህ። እንደምትሰማኝ አውቃለሁ። በዙሪያዬ ላሉት አለ። አያችሁ፣ በዙሪያችን ላሉት ምስክር ይሆን ዘንድ የኔና የናንተ ጩኸት በናዝሬቱ በኢየሱስ ስም በሬሳም ሆነ በሞተ ፊት ይሰማ ዘንድ የእግዚአብሔር ኃይል ከኛ ጋር ይሆናል። ዋናው ምንድነው? ወደ ጩኸት ህይወት መምጣት። ጩኸት ቀላል አይደለም። ልክ በርተሎሜዎስ በጩኸት ምሕረትን ተቀብሎ አይኑን እንደተቀበለ ሃሌሉያ። ሁለተኛም ደግሞ ያ ልጁ የታመመበት አንድ ልጁን እግዚአብሔር አምላክ እንዲፈውስለትና እንዲመለከትለት ጩኸቱን ሰምቶ እንደቀረበው እንደመጣ መፍትሄ እንደሰጠው ዛሬም በሞተ ነገር ላይ ብንጮህ ሊሞት ባለ ነገር ላይ ብንጮህ የእግዚአብሔር ልጅ ክርስቶስ ኢየሱስ ይሰማ ዘንድ ግድ ነው። ዛሬ ኢየሱስ ያጣው አንድ ነገር ነው። እስቲ ጩሁና ጩኸት በሉ። ጩኸት። ሃሌሉያ። ጩኸት 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 ከጉድጓድ የሚያወጣል። ጩኸት ከጠፋንበት ነገር ላይ ከተጣልንበት ስፍራ ላይ ጩኸት፣ የውስጥ ጩኸት፣ የአንደበት ጩኸት፣ የልብ ጩኸት፣ የውስጥ ጩኸት። ኤርምያስ እኮ በጉድጓድ ውስጥ በግዞት አደባባይ በጉድጓድ ውስጥ ተጥሎ ሳለ ጩኸቱ እኮ ወደ ላይ ነበር። ዳንኤል በአንበሳ ጉድጓድ ተጥሎ ጩኸቱ ወደ ላይ ነው። የሚሰማ ጩኸት ይናገሩ ነበር።
የሚሰማ ጩኸት ስንጮህ እግዚአብሔር ይችላል። አራተኛው በተጸጸትክበት ነገር ላይ አትጩህ። በተጸጸትክበት ነገር ላይ አትጩህ። ዘፍጥረት ምዕራፍ 27:34 ላይ ኤሳውም የአባቱን ቃል በሰማ ጊዜ ታላቅ እጅግ መራራ ጩኸት ጮኸ ይላል። አባቱንም አባቴ ሆይ እኔንም ደግሞ ባርከኝ አለው። እኔንም ደግሞ ምን በለኝ አለው? ባርከኝ አለው። ኦሬዲ ምን ብያለሁ አለ? ባርኮቴን ጨርሻለሁ አለ። ነገር ግን ኤሳው እድልን ያገኘው በፊት ነበር። በእግዚአብሔር በረዳችሁ እድል ተጠቀሙ እንጂ እግዚአብሔር አምላክ በሰጣችሁ ቻንስ ተጠቀም እንጂ ስላለፈ ነገር አትጸጸት፣ አትጩህ። ያለቀ ጉዳይ ነው ኤሳው የሚጮህበት። እግዚአብሔር ቀን ሳለ ሃሌሉያ እግዚአብሔርን ፈልጉት ተብሎ እንደተጻፈ፣ ቀርቦም ሳለ ተብሎ እንደተጻፈ ቀርቦ ያለውን እግዚአብሔር እሱን በታማኝነት ወደሱ ጮኻችሁ ነገራችሁን የማስለቀቅ ስልጣን አላችሁና ይሄ ሰው ካመለጠው በኋላ ምርር ያለ ለቅሶ ጮኸ ይላል። ምርር ያለ ለቅሶ። ባለፈ ነገር ላይ ተጸጽተህ አታልቅስ። በተከደነ ነገር ላይ ተጸጽተህ አታልቅስ። አንዴ ባመለጠ እድል ላይ አታልቅስ። የእግዚአብሔር ቻንስና እድል አለው። ነገር ግን አንድ ነገር እነግርሃለሁ፣ አንድ ነገር እናገራለሁ። እኔና እናንተ ያለማቋረጥ በሆነብን ነገር ላይ ወደ እግዚአብሔር መጮህ ይሁንልን። አው መጮህ አጉል ጩኸት ነው የጮኸው ኤሳው። ባመለጣው ነገር ነው። ባመለጣችሁ ነገር አትጮሁ። ለአዲስ ነገር ጮሁ። እግዚአብሔር አምላክ የሚሳነው ነገር የለምና ለአዲስ ነገር ጮሁ። ለሚበጅ ነገር ጮሁ። ፍቅር ለተሞላበት ነገር ጮሁ። የእግዚአብሔር መለኮታዊ ሐሳብ ትልቅ ነው። እግዚአብሔር የተመሰገነ ይሁን። እንጸልይ።